ኦሮሞ አባቢያ ወይም ባለሀገሩ ኦሮሞ የሚለውን የዘመኑ የኦሮሞ ተስፋፊና ነገድ አጥፊ ኃይሎች የሐሰት ትርክት ለማጣረስ እንዲረባን ከዚህ ቀደም 3 የኢትዮጵያ ካርታዎችን አጋርቻለሁ። ኤንሸንት ኢትዮጵያ ወይም ጥንታዊ ኢትዮጵያ፣ ሜዲቫል ኢትዮጵያ ወይም የመካከለኛው ዘመን ኢትዮጵያ እና ሞደርን ኢትዮጵያ ወይም የዘመናዊ የኢትዮጵያ ካርታ። ከዚህ ቀጥሎ ደግሞ በሁለተኛው የዓለም ጦርነት መቋጫ ጣሊያን ኢትዮጵያን ለቆ ከወጣበት እስከ ዛሬ ድረስ ያለውን የኢትዮጵያን ካርታ የሚያሳይ 2 ቀሪ ካርታዎችን አጋራቸዋለሁ። መልካም፣ ቀጣይ የሚመጣው ማን ነው? ፕሮቪንስስ ወይም ክፍለ ሀገራት። ይሄ ደግሞ ከ1946 እስከ 1980። ይህ ማለት በሁለተኛው የዓለም ጦርነት መቋጫ ኢትዮጵያ ከጣሊያን ግዞት ነፃ ከወጣች ከ5 ዓመት በኋላ ጀምሮ የደርግ መንግስት ስልጣን ይዞ እስከ 6 ዓመት እስከ ቆየበት ፕሮቪንስስ ክፍለ ሀገራት ብሎታል። ከሰሜን እንጀምር። የዳህላክ ደሴቶች አለ፣ ኤርትሪያ አለ፣ ትግራይ አለ፣ ወሎ አለ፣ ጎንደር አለ፣ ጎጃም አለ፣ ወለጋ አለ፣ ኢሉባቡር አለ፣ ከፋ አለ፣ ጋሞጎፋ አለ፣ ሲዳሞ አለ፣ አርሲ አለ፣ ሐረርጌ አለ፣ ባሌ አለ። እንደዚህ እያለ ይቀጥላል። ከነኚህ ውስጥ ስንቶቹ ናቸው የነገድ ማንነትን የሚያመለክቱት ካላችሁ ከሰሜን ብንጀምር ኤርትራ የሚባል ነገድ የለም፣ ክፍለ ሀገር ነው ወይም ግዛት ነው። ትግራይ የሚባል ግዛት ነው፣ ግን ትግሬ የሚባልም ነገድ አለ። ስለዚህ ትግራይ ነገድን ያመለክታል። አሁንም ጎንደር ነገድን አያመለክትም፣ ጎጃም ነገድን አያመለክትም። ወሎ ሊያመለክት ይችላል፣ የወራሪ የኦሮሞ ጎሳ ክንፍ ነው። እየወረድን እንምጣ። ወለጋ የወራሪ የኦሮሞ ጎሳ ነገድን ሊያመለክት ይችላል። ሸዋ ነገድን አያመለክትም። ጉራጌላንድ ይባል የነበረው ሙሉ በሙሉ ወደ ሸዋ ተጠቃልሏል። ሸዋ ክፍለ ሀገር ደግሞ ከዚህ ከአዋሳ አናትኬ ጀምሮ በምስራቁ ቀጠና ጭሮ እስከሚባለው ቀጠና ድረስ የተለጠጠ ነው። ሀዲያ፣ ከምባታ፣ ጉራጌ፣ አምሃራ፣ ኦሮሞ ካለም ሸዋ በሚለው ተጠቃልሏል ማለት ነው። ከዚህ ቀደም አርሲ የሚባል በዚህ ቀጠና ነበር። ስለዚህ የወራሪ የኦሮሞ ጎሳ ሊያመለክት ይችላል። ሲዳሞ እንዳያችሁት ነው። አሁንም ግዛቱ ሰፊ ነው። ሲዳሞ ግዛትንም ነገድንም ያመለክታል። በተመሳሳይ ጋሞ ጎፋ ግዛትንም ነገድንም ያመለክታል። ከፋም ከሞላ ጎደል እንዳለ ነው፣ እስከዚህ ድረስ ይለጠጣል። ማዕከሉን ጅማ አድርጎ ነገድንም ግዛትንም ያመለክታል። ከዚህ ቀደም እናሪያ ይባል የነበረው ግዛት ግን ገሚሱ ወደ ወለጋ፣ ገሚሱ ወደ ኢሉባቡር ተከፋፍሏል። እንግዲህ ይሄ ካርታ ለምን እስከ 1980 እንዳሉት አላውቅም። የደርግ መንግስት በወያኔዎች የወደቀው በ1991 ነው። ምናልባትም የደርግ መንግስት ስልጣን ከያዘ ከ6 ዓመታት በኋላ ካርታ ቀይሮ ካልሆነ በስተቀር ይህ ካርታ ከ1946 እስከ 1991 የዘለቀ ነው። ክፍለ ሀገራት፣ አውራጃ፣ ወረዳ፣ ቀበሌ። መልካም፣ ቀጣይ ማን ነው? ፌዴራል ኢትዮጵያ ከ1994 ጀምሮ። ይህ ማለት በእኛ ከ1987 ጀምሮ ማለት ነው። ዘመነ ማርክሲስት ሌኒኒስት ትግራይ፣ ዘመነ ወያኔ። እጅጉን በሚያሳፍር ሁኔታ ኢትዮጵያ በምትባል ሀገር ውስጥ ኦሮሚያ የሚባል ሀገር ፈጥረው በግድ ከብሔርና ብሔረሰብ ግዛት ቆርሰው ኦሮሚያ የምትባል ሀገር ያዋለዱት ማርክሲስት ሌኒኒስት ትግራይ ወያኔ አንደር ዘ ሊደርሺፕ ኦፍ ይሄ ቀይ ከይሲ መለስ ዜናዊ። ጉራጌ ሊትራሊ አገር አልባ ነው ያደረጉት። የጉራጌን መሬት ሙሉ በሙሉ ለኦሮሞዎች ያስረከበው ይሄ ቀይ ከይሲ ነው። የሲዳሞዎችን መሬት ሙሉ በሙሉ ለኦሮሞዎች ያስረከበው በቀይ ከይሲ መለስ ዜናዊ ይመራ የነበረው የወያኔ ኢህአዴግ መንግስት ነው። ሐረርጌ ሙሉ በሙሉ ተበላ። ሸዋ፣ ወሎ ሙሉ በሙሉ ተበላ። ኤርትራ ሁለቱም ወደቦችን ይዛ እንድትገነጠል አደረጉ። ትግራይን በዚህ በኩል እያጠበቡ በዚህ በምዕራቡ ቀጠና አሰፉ። አማራ የሚባል ክልል ፈጠሩ። አፋር የሚባል ክልል ፈጠሩ። አብዛኛው ከወሎና ከሸዋ ተወስዶ ነው። ስለዚህ ዛሬ በኦሮሞ ተስፋፊና ነገድ አጥፊ ኃይሎች ኮሬው ቢጨፈጨፍ፣ ጌዲዮ ቢጨፈጨፍ፣ ሲዳሞ ቢጨፈጨፍ፣ ክስታኔው ቢጨፈጨፍ፣ ወለኔው ቢጨፈጨፍ፣ ከፋው ቢጨፈጨፍ፣ ከሱዳን ሰርገው በሚገቡ በስደተኛ የሙሩሌና የኒዌር ጎሳዎች ጋምቤላው ቢጨፈጨፍ፣ በኦነግ ሸኔዎች ጋምቤላው ቢጨፈጨፍ፣ በቡለን፣ በዲባጤ፣ በካማሺ፣ በሽመልስ አብዲሳ ሸኔ
በኩምሳ ድሪባ ምሸኔ፣ በርታው፣ ጉሙዙ፣ አማራው፣ ሽናሻው ቢጨፈጨፍ ለዚህ ሁሉ ደም መቃባት ለዚህ ሁሉ የንጹሃን ደም መፍሰስ ትልቁ መደላድል በኢትዮጵያ ታሪክ አመቻችቶ ሄደው ያ መለስ ዜናዊ የተባለ ቀይ ከይሲ ነው። ማርክሲስት ሌኒኒስት ትግራይ ወይም ወያኔ ለኦሮሞዎች በአንድ ሀገር ውስጥ አዲስ ሀገር ፈጥሮ ብቻ አይደለም የሰጣቸው፣ የፖለቲካ ስልጣኑም አልሆንለት ሲለው ለአማራ ወይም ለጉራጌ ከምሰጥ ለኦሮሞ ልስጥ ብሎ የፖለቲካ ስልጣኑ በ2018 ለኦሮሞዎች አስረክቦ ወደ ግማሽ ሚሊዮን የሚጠጋ የትግሬ ሲቪል ህዝብ አስጨፍጭፏል። ስለዚህ የኦሮሞ ተስፋፊና ነገድ አጥፊ ኃይሎች ኦሮሞ አባቢያ ሲሉ፣ ኦሮሞ የሀገር ባለቤት ሲሉ በመሰረቱ በኢትዮጵያ ውስጥ ኦሮሞ የሀገር ባለቤት አለመሆኑን ስለሚያውቁ ነው። ከሆኑም በእነኚህ 3 መሪዎች ስተት ወይም ማሻጥርነት ጉራጌውን አገር አልባ አድርገው፣ ሲዳሞውን አገር አልባ አድርገው፣ እዳጣን ብሔሮችን አገር አልባ አድርገው እነሱ የሀገር ባለቤት እንዲሆኑ ስላበቋቸው። በነገራችን ላይ ይህንን ቪዲዮ ገብታችሁ ማየት ትችላላችሁ። ሌላ ጊዜ ሲመቸኝ አስተርጉሜ ይዤ እመጣለሁ። ኦሮሞዎቹ በኬንያ ውስጥ እንደ ኦሮሞ እውቅና አይሰጣቸው። ለምን ብላችሁ ጠይቁ። ኬንያዎቹ የሸተታቸው የሆነ ነገር አለ። ኦሮሞ የሚፈነጨው ኢትዮጵያ ውስጥ ነው። የኦርቶዶክስ ሃይማኖት ያደነዘዘው፣ በይሉኝታ አጥር የታጠረ፣ የሀገሩን የፖለቲካ ታሪኩ በቅጡ ለመረዳት ያልተዘጋጀ የደነዘዘ ዱንዙዝ አምሃራ፣ ጉራጌ፣ ጋሞ፣ ሲዳሞ፣ ወላይታ ስላለ ነው። ሁኔታው እየተመቻቸው ነው።